ስሜ አርሴማ ገብረ እግዚአብሔር ይባላል። የመጣሁት ከላይም ሁለተኛ ደረጃ ትምህርት ቤት ሲሆን የ10ኛ ክፍል ተማሪ ነኝ። ወደዚህ ኮርስ የመጣሁት በትምህርት ቤታችን የሚደረገው የሆነ ኢንፎርም ተደርገን ነው። የ11ኛ ክፍል አስተማሪ ሚስ ጌጤ የምትባል አስተማሪ ያለች እና በየክፍሉ እየዞረች ሪጂዩስ አፍሪካ የሚሰጠው ኮርስ አለ ቅዳሜ እና ያለች ኢንፎርም አደረገችን። እስቲ ሊያው ብዬ ነው የመጣሁት። የመጀመሪያ ቀን ስመጣ አሪፍ ነበር ቫይቡ፣ አቀባበላቸው ምናምን እና ሁሉም ደግሞ የሆነ ቤተሰብነት፣ ወዳጅነት፣ ወንድማማችነትን ተምሬበታለሁ እና የእናትነት ፍቅር ነው ያላቸው ሁሉም እና ወንዶቹም እንደዛው። ስለዚህ የሆነ ኢንተረስትድ የሆነ ነገር ስላየው ቀጣይም ሳምንት ለመምጣት ራሴን ያነሳሳው እና ያው እነዚህን ኮርሶች በቋሚነት ጀመርን ማለት ነው። አሁን 6ኛ ሳምንታችን ላይ ደርሰናል። በጣም የተለያየ ኮርሶች አይተናል። ኮሚኒኬሽን ስኪል፣ ሊደርሺፕ፣ ታይም ማኔጅመንት፣ ካውንስሊንግ አካዳሚ፣ በቃ የተለያዩ ነገሮችን ኮርሶችን አይተናል እና በራሴ ላይ በጣም ለውጥ አምጥቻለሁ። አሁን ከዛሬ 6 ሳምንት በፊት የነበረችው አርሴማ ቢያንስ አንድ ስቴፕ ከፍ ብያለሁ። አሁን ላይ ለምሳሌ የሶሻል ሚዲያ አጠቃቀሚ ሊሆን ይችላል፣ ታይም ማኔጅመንት ላይ፣ ኮሚኒኬሽን ስኪል ላይ እንዴት መግባባት እንዳለብኝ ከሌሎች ጋር፣ ልዩነት ካላቸው ሰው ጋር እንዴት የነሱን ሀሳብ ተቀብዬ ሳልቃወም ወይ የራሴን ሀሳብ ብቻ መግለጽ እንዴት እንዳለብኝ ተምሬበታለሁ እና ሊደርሺፕ ደግሞ የሚጀምረው ራስን ከመግለጽና ጀስት እንዴት ነው ሁላችንም ሊደርሺፕ ሲባል የሆነ ስልጣን ላይ የተቀመጠን ሰው ነው እና አሁን ግን ያንን ሀሳቤን ቢያንስ በተወሰነ ደረጃ የሆነ ቀይሮታል። ሊደርሺፕ ራስን ከመግለጽና በራስ ከመተማመን ይጀምራል። በተረፈ በጣም የተማርኩት ቤተሰብ ናቸው። ወንድማማችነትን ተምሬያለሁ። በጣም ብዙ ጓደኞች አግኝቻለሁ እና ደስ ይላል። ሪጂዩስ አፍሪካ እናመሰግናለን።